የዛሬው ቀኑ ደስ ይላል ልናመሰግን መተናል። ክብር ለኢየሱስ ያለው ሰው ደስ ያለው ሰው ለኢየሱስ ጭብጨባ እልልታ ይገባዋል። ኢየሱስ ሃሌሉያ ስሙ የተባረከ ይሁን። ዛሬ የደስታችን ቀን ነው። ዛሬ የምናመሰግንበት ቀን ነው። አረ ሃሌሉያ የምስጋና ቀናችን ነው። የድል ቀናችን ነው። ሃሌሉያ ያሸነፍንበት ቀን ነው። የሆነ ነገር አልፈን የመጣንበት ቀን ነው። ማን ነው አሜን የሚለኝ ሰው? ኢየሱስ ጌታ ነው። እግዚአብሔር ከኛ ጋራ ነው። እግዚአብሔር ከኛ ጋራ ከሆነ ማን ይቃወመናል? እግዚአብሔር ድል ሰጥቶናል። እግዚአብሔር የምስጋና ቀን ሰጥቶናል። እግዚአብሔር አንድ ምዕራፍ አሻግሮናል። አንድ ምዕራፍ ዛሬ ልንሻገር ነው። ደግሞ ይሄ ይቀጥላል። እቀጥላለሁ በሉ እስኪ እቀጥላለሁ በሉ። አልቆምም እቀጥላለሁ በሉ። በታምራት እቀጥላለሁ በሉ። በምስጋና እቀጥላለሁ። በእልልታ እቀጥላለሁ። በመጨመር እቀጥላለሁ። ድል በማድረግ እቀጥላለሁ። በማሸነፍ እቀጥላለሁ። ቤተክርስቲያናችን ነቢያዊት በኢየሱስ ዓለም አቀፍ ቤተክርስቲያን ከአንደኛ ዙር ጀምሮ እስከ ዛሬ 7ኛ ዙር ደርሳለች። እያስተማረች እያጠመቀች ነው። ይህ ደግሞ የጌታ ታላቅ ትእዛዝ ነው። ሃሌሉያ ኢየሱስ ጌታ ነው። በድጋሚ እንኳን ደስ አላችሁ። ለአምላካችን ለእግዚአብሔር ስም ራሃዶቮ ሰፐረዲያናሞስ በነብይት ውስጥ አልፎ እግዚአብሔር ሲናገር እንደነበረው ትቀጥላላችሁ። እስከ ሰማያዊው ኢየሩሳሌም ድረስ ትቀጥላላችሁ። እስከ ጽዮን ድረስ ትቀጥላላችሁ። እስከ ሰማይ ድረስ ትቀጥላላችሁ። ከሚወርሱት ናችሁ። አምነው ከሚድኑት ናችሁ። በአብ ቀኝ ከሚቀመጡት ናችሁ። የዘላለም ሕይወት ከሚወርሱት ናቸው። እናንተ ጸንተው ከሚቆሙት ናችሁ። እናንተ እግዚአብሔር ደስ ከሚሰኝባቸው ናችሁ። ሰማይ አክሊል ይጠብቃችኋል። ሰማይ ሽልማት ይጠብቃችኋል። ሰማይ የዘላለም ሕይወት ይጠብቃችኋል። ከአብ ጋር ትኖራላችሁ። ከልጁ ከኢየሱስ ጋር ትከብራላችሁ። ከመንፈስ ቅዱስ ጋር ሆናችሁ ትኖራላችሁ። ከአላፍ መላእክት ጋር አብራችሁ ታመልካላችሁ። የልጁን መንግሥት እንድትወርሱ ተጠርታችኋል። እልልታና ጭብጨባ ሃሌሉያ። የዛሬው ቀኑ ደስ ይላል ልናመሰግን መተናል። ከጠላት እጅ አዳነን ቸሩ ጌታችን ይመስገን። ቸሩ ጌታችን ቸሩ አባታችን ይመስገን። የዛሬው ቀኑ ደስ ይላል ልናመሰግን መተናል። ከጠላት እጅ አዳነን ቸሩ ጌታችን ይመስገን። ቸሩ ጌታችን ይመስገን። ቸሩ አባታችን ይመስገን። ቸሩ ጌታችን ይመስገን። ቸሩ አባታችን ይመስገን። ቀኑን ያላወቁ እባቸው
እጣ እንደወጣለት ልክ የለው ደስታቸው አሎ አሎ በማጉረምረም ዘመን የሚሉት ምስጋና እንዲህ የሚያዘልል ምንስ ተገኘና ካሉ ካሉ የጽድቅ ፀሐይ የመዳንን መንገድ በኢየሱስ ልናይ ጨለማው ከብርሃኔ በላይ አይደለም ህመሜ ከመድኃኒቴ በላይ አይደለም። አሜን። በጣም እድለኞች ናችሁ። ኢየሱስ ጌታ ነው። በእንደዚህ አይነት አጀብ ደስ በሚል የጌታን ሃሌሉያ። ኢየሱስ ማን ነው? እና ስለ ጥምቀት ሚስጥር ትንሽ እናገራለሁ። የአምላካችን የእግዚአብሔር ስም የተባረከ ይሁን። 3 የመጽሐፍ ቅዱስ ክፍል ነው ለመጠቀም ሞክረው። የመጀመሪያው ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 16 ጀምሮ እስከ 20 ያለውን እናወጣለን። ከዛ ይሄን ክፍል እናገራለሁ። ለአንድ 2 ክፍሎች ይጠቀምና ስለ ጥምቀት እዚህም ለሚጠመቁትም ለናንተም ቀጣይም ለሚጠመቁ ለሰዎች ሁሉ መልእክት እናስተላልፋለን። አሜን አሜን አሜን። ምክንያቱም ዋና መሆን ያለበት ነገር ዋና ነው መሆን ያለበት። ፊተኛ መሆን ያለበት ነገር ፊተኛ መሆን አለበት። ቀዳሚ መሆን ያለበት ነገር ቀዳሚ መሆን አለበት። አሜን። የፈረንጆቹ መጽሐፍ ቅዱስ ላይ አይታችሁ ከሆነ ስልካችንም ላይ አለ። ኢየሱስ የተናገረበትን ወርድ በቀይ ነው የሚጽፉት። ኢየሱስ የሚናገረውን መጽሐፍ ቅዱሳቸው ላይ በቀይ ነው የሚያስቀምጡት። ለምን? ኢየሱስ የተናገረው ማንም ከተናገረው ይበልጣል። የእምነታችን መደምደሚያና ራስ ክርስቶስ ነው። የእምነታችን መጨረሻ መገለጡ ኢየሱስ ነው። ጩና ኢየሱስ ነው መልሴ። ምክንያቱም ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ሲናገር እግዚአብሔር ለአባቶቻችን በብዙ መንገድና በብዙ ጎዳና ራሱን ከገለጠ በኋላ ይላል በመጨረሻ በልጁ ሁሉን ወራሽ ባደረገው በክርስቶስ ኢየሱስ ለኛ ተገለጠ ይላል። አሜን። የመገለጥ ጣሪያው ማን ነው ካልከኝ ኢየሱስ ነው። ከኢየሱስ የሚበልጥ ሌላ መገለጥ የለም። ሃሌሉያ። ሲጩና ኢየሱስ የመጨረሻው መገለጥ ነው በሉሴ። ብዙ ሃይማኖተኞች ይህንን ስም ለመሸፈን ነው የሚፈልጉት። ብዙ ሰዎች የሚጠሉት ይህንን ስም ነው። ከማንም ጋር ከየትኛውም ሃይማኖት ጋር ብዙ ሰዎች ጥል የላቸውም። ነገር ግን ጥላቸው ከማን ጋር ነው ካላችሁት ከኢየሱስ። ኢየሱስ ደግሞ የመገለጥ መጨረሻ ጣሪያ ነው። ሃሌሉያ። ስለዚህ ዛሬም እሱ የሚናገረው የትኛውም ትእዛዝ ለኛ ትልቅ ነው። አሜን በል። ስለዚህ የመጀመሪያ ጌታ ኢየሱስ ምን ብሎ ትእዛዝ ሰጠ ለደቀ መዛሙርት? 11ዱን ማቴዎስ 28 ከቁጥር 16 ጀምሮ 11ዱን ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩት ጊዜ ሰገዱለት፣ የተጠራጠሩት ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን። ይህንን ያለው ኢየሱስ ስለሆነ ለዚህ ነው እኛ በአብ በወልድ እና በመንፈስ ቅዱስ ስም እናጠምቀው። አሜን በላ። አሜን በል። ኢየሱስ ማን ነው? ሌላ በምንም ስም አናጠምቅም። ለምን? ሰንበዲ በሌላ ስም ቢያጠምቅ ኢየሱስ የሰጠን ትእዛዝ ቅድም እንዳልኳችሁ በቀይ ነው የምናሰምርበት። እሱ ካለ አለ ነው። አሜን በላ። እሱ እንከን የለበትም በል እስኪ። ኢየሱስ ነውር የለበትም በል። ኢየሱስ ማን ነው? ማውራት ያለብን አብዝተን ስለ ኢየሱስ። ኢየሱስ እንከን የለበትም። የብሉይ ኪዳን የኢየሱስ ክርስቶስ ጥላ ምንድን ነው ካልከኝ ይሰዋ የነበረው ተባዕት በግ ኢየሱስን ነው የሚወክለው። ተባዕት በግ ስትመርጥ አለው ለእስራኤላዊ ምን አለው? እንከን የሌለበት
ያልተሰበረ፣ ያልተገጨ፣ ያልተንሻፈፈ፣ ያላረጀ ወጣት የሆነ እንከን የሌለበት በግ ትመርጥና ንጹህ በግ ትሰዋለህ። ያ የሚወክለው ያ በግ የማን ጥላ ነው ካልክ የኢየሱስ ጥላ ነው። ለዚህ ነው ኢየሱስ ዮሐንስ ገና ሲያየው ምን እንዳለ ታውቃለህ? ተንኮል የሌለበት የእስራኤል በግ አለ። አማቱና ማይ ተንኮል የሌለበት ኢየሱስ ብቻ ነው። ጩና ኢየሱስ ብቻ ነው በላተ። ምን ሰብከው ስለ ኢየሱስ ነው። ተንኮል የሌለበት የእግዚአብሔር በግ እነሆ አለ። ላሃራባዲ ካላባያ ሶፕራዳ ኢየሱስ ተንኮል የሌለበት ንጹህ ነው። ንጹህ ነው በል እስቲ። ስለዚህ ንግግሩ እንከን የሌለበት ትእዛዙ እንከን። ስለዚህ ለቤተ ክርስቲያን ከሰጣት ትልቅ ስርዓቶች ሁለት ስርዓቶች መካከል የመጀመሪያው የጥምቀት ስርዓት የጥምቀት ስርዓት የመጀመሪያው በውሃ የምናጠምቀው የጥምቀት ስነ ስርዓት ነው። ሁለተኛው ደግሞ የስጋው ደሙ ወይም የጌታ እራት ወይም የቅዱስ ቁርባን ስርዓት ነው። እነዚህን ሁለት ስርዓቶች ነው ለቤተ ክርስቲያን የሰጣት። ሌላው አንዳንድ ጊዜ ሰዎች ጌታ ከሰጣቸው ብዙ ቤተ ክርስቲያናት ጌታ ከሰጣቸው ትእዛዝ ይልቅ ሌላ ነገር ላይ ፎከስ ያደርጋል። ለምሳሌ መለኪያም አድርገው አንዳንድ ነገሮች ይወስዳል። ለምሳሌ መንገድ መስራት፣ ትምህርት ቤት መገንባት፣ ቧንቧ ውሃ ማስቆፈር። ይሄ ማረግ በራሱ ኃጢአት አይደለም፣ አያስነቅፍም። ግን የቤተ ክርስቲያን ዋና ተልእኮዋ እሱ አይደለም። ለምን አሜን አትልም? የቤተ ክርስቲያን ተልእኮዋ ወደ ዓለም መሄድ ነው። ቤተ ክርስቲያን ሂያጅ ናት። ቤተ ክርስቲያን ሂያጅ ናት በል። ቤተ ክርስቲያን ተራማጅ ናት በል። ቤተ ክርስቲያን ተልእኮዋ እዚህ ምድር ላይ ስትቀመጥ ዋና ተልእኮዋ ወደ ዓለም ሄዳ ወንጌል መስበክ ነው። ቀጥሎስ ያመኑትን ደግሞ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቀች ጌታ ኢየሱስ ያዘዘውን ትእዛዝ ሁሉ እያስተማረች ደቀ መዝሙር ማለት ይሄ ነው ትልቅ ተልእኮ። ቤተክርስቲያን ትልልቅ የምትሏቸው ቤተክርስቲያን በእድሜ በገንዘብ በብዙ ነገር የድርጁ ቤተክርስቲያን የምትሏቸው ከዋና ተልእኮ ይልቅ ሌሎች ተልእኮ ሌሎች ጉዳዮች ላይ ፎከስ ያደርጉታል። ቤተክርስቲያን ስራዋ ይሄ ነው፣ ማጥመቅ ነው የቤተክርስቲያን። ስለዚህ ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን የመጀመሪያ የሰጣት ሚሽን ተልእኮ ይሄ ነው። ቤተ ክርስቲያን መገምገምም መለካትም መፈተሽም ያለባት በዚህ ጉዳይ ነው። አንዳንድ ጊዜ በሆነ ነገር ሊመዝኑን ይፈልጋሉ ሰዎች። እኛ መመዘን ያለብን ጌታ ኢየሱስ ክርስቶስ በሰጠን ተልእኮ እንጂ ሰዎች በሚመዝኑን አንመዘንም። ሲአሜን በላ። አልመዘንም በላ። አልለካም በልሲ። እምንለካው በልሲ በእግዚአብሔር ቃል ነው በልሲ። ስለዚህ የመጀመሪያው ሚስጥር ጥምቀት ምንድነው ካልከኝ ወደ መንፈሳዊ ህይወት ወደ ደቀ መዝሙር ህይወት የመግቢያ በር ነው ማለት ነው። ስለ ጥምቀት ሚስጥር ነው የምናገረው ዛሬ። ጥምቀት የትም ስፍራ ለምንድን ነው እንደዚህ የምታስተምረው ካላችሁኝ፣ አሁን በዚህ በቴሌቪዥንም የሚያዩኝ ብዙ ሰዎች አሉ። በመላው ዓለም ጥምቀትን ተራ የሚያደርጉ ጌታን ተቀብለው የማይጠመቁ ዝም ብለው የሚኖሩ ሰዎች አሉ። ጌታ ኢየሱስ ክርስቶስ ይሄን ጥምቀት ስናደርግ ሻውር አይደለም እንወስደው፣ ተነክረን ብቻ አይደለም እንሆነው። መንፈሳዊ ዓለም ላይ አንድ የሚከናወን ነገር አለ። ካመንክ ዛሬ ጩና አሜን በለኝ። ምክንያቱም ያዘዘን ጌታ ኢየሱስ ነው። ይሄን ትእዛዝ ስናደርግ ስንፈጽም መንፈሳዊ ዓለም ላይ የሚከናወን ነገር አለ። እንዳልኳችሁ ጥምቀት የመጀመሪያው ወደ መንፈሳዊ ዓለም የምንገባበት በር ነው። ለዚህ ነው ኢትዮጵያዊ ጃንደረባ ወንጌል ተነገረው ሐዋርያት ሥራ ምዕራፍ 8 ላይ ሰማ፣ ልቡ ተነካ። ከዛ በፊት ኢትዮጵያዊ ጃንደረባ ሃይማኖታዊ ስርዓት ይፈጽም ነበር፣ ኢየሩሳሌም ሄዶ ይሰግድ ነበር። ነገር ግን መንፈሱ አልረካም፣ ልቡ አላረፈም። ለምን? የሚቀር ነገር አለ። ሃሌሉያ።
ዛሬ የምትፈጽሙት ስርዓት ከመሳለም ያልፋል። ኢየሩሳሌም ደርሶ ከመምጣት ያልፋል። የትም ሃይማኖታዊ ቦታ ከምትሉ ስፍራ ደርሶ ከመምጣት ይበልጣል። ማሃራባ ዙብራ ይሄ ሰውዬ እኮ የሄደው ዋና ኢየሩሳሌም የሰለሞን ቤተ መቅደስ ሄዶ ባለስልጣን ነበረ። የንግስት ህንደኬ ባለሟልና በገንዘቧ ላይ የሰለጠነ ነበር ይላል። በአሁኑ አጠራር ምናልባት ይሄ ሰውዬ የገንዘብ ሚኒስተር ነው። ግን ሄዶ ሰግዶ ሲመለስ አሁንም ልቡ አላረፈም። መጽሐፍ ቅዱስ ያነብ ነበር። እኔ ይሄ ኢትዮጵያዊ መሆኑ ራሱ ገርሞኛል። ለምን ያነባል? እውነቴን እኮ ነው የምልህ። አንደኛ እኔ ይሄ ኢትዮጵያዊ መሆኑ ገርሞኛል። አንደኛ ያነባል፣ ቀጥሎ ሳትልም ይጠይቃል። ኢትዮጵያዊ እኮ ግደለው። ከዚህ ጎጃም ማንንም ሳይጠይቅ ዝም ብሎ እየገመተ ነው የሚጓዘው። ከጠየቀ ያንሳላ። ኢትዮጵያዊ ይገርመኛል። ጠይቀው ራሱ እኮ አላቅም አይልም። በዚህ መሰለኝ በዚህም ደግሞ መሰለኝ ይላል። ይሄ ኢትዮጵያዊ ጃንደረባ ኳሊቲው ይጠይቃል። አንደኛ ያነባል፣ ቀጥሎ ደግሞ ያውም እኮ ምን ላይ እንደሚያነብ ታውቃለህ? ትራንስፖርት ላይ። ማላራዲያናስ ከዚህ ቀን ጀምሮ በኢየሱስ ክርስቶስ ስም ውይይት ውስጥ ስታነብ ይታየኛል። አይሱዚ ውስጥ ስታነብ ይታየኛል። ማካላራባዲያናስ በሰረገላ ላይ ተቀምጦ ትራንስፖርት የሚሽከረከር ነገር ላይ ተቀምጦ ያነብ ነበረ። ቀጥሎ ደግሞ ጠያቂ ነው። ፊልጶስ በመንፈስ ቅዱስ ተነጠቀና መጥቶ ምን እያነበብክ ነው ማለት ምንድነው ሲለው ስለ ኢሳይያስ ነበር። ኢሳይያስ መጽሐፍ ላይ ስለ መሲሁ ስለ ኢየሱስ ነበር የሚያነበው እና እንዲህ ብሎ ጠየቀ። ኢሳይያስ ስለ ራሱ ነው ስለማን ነው የሚያወራው ብሎ ጠየቀ። እና ፊልጶስም ደግሞ ስለ ኢየሱስ ክርስቶስ እንደሆነ ነገረው። በጣም የሚደንቅ ይሄ ሰውዬ ይጠይቃል። ማላቫ ከዚህ ቀን ጀምሮ መንፈሳዊ ነገር መጠየቅ ትጀምራለህ። መንፈሳዊ ዓለም አንዱ የማወቁ ኮዱ ቁልፉ ምንድነው ካልከኝ መጠየቅ። ኢየሱስ ሉቃስ 2 ላይ ትልቁ ኳሊቲው ሉቃስ 2:51 ላይ እናቱና አባቱ ዮሴፍ ሲፈልጉት በገበያ መካከል አጡት። የአንድ ቀን መንገድ ነው ጥለውት ሄዱ። ሲመለሱ ግን 3 ቀን ነው የሚለው። ባይ ዘ ዌይ መንፈሳዊ ነገር ጥላችሁ ስትሄዱ ቀላል ነው። ስትመለሱ ግን ያ ጥተህ የሄድከው ነገር መመለስ በጣም ከባድ ነው። ስለዚህ ዛሬ ለተጠማቂዎችም ለሌሎች ሰዎች የትም ስፍራ ያላችሁ ሰዎች ለእናንተ መልእክት አለ። መንፈሳዊውን ያላችሁን ቦታ መልቀቅ እንደምታስቡት ቀላል አይደለም። አንድ የጦር እንትን ስፍራውን ለቀቀ ማለት ወደ ስፍራው ለመመለስ ምናልባት ብዙ መስዋዕትነት መክፈል ሊጠበቅበት ይችላል። ለዚህ ነው ምን አለበት ቆይ ገና ወጣት ነኝ ዞር ዞር ብዬ ቋቋቋ አርጌ ጣጣጣ አርጌ ብመለስ ብትል ስትላው ስትሄድ የአንድ ቀን መንገድ ነው። ስትመለስ የስንት 3 ቀን ነው የፈለጉት። አየህ ኢየሱስን መተው ጥለ መሄድ ማለት ቀላል አይደለም። ዮሴፍና ማርያምን በነገራችን ላይ የአውሮፓ መንግስት ቢሆን ይሄ ልጅ ማሳደጋችሁን ብሎ ኢየሱስን ይነጥቃቸው ነበር። በ12 ዓመቱ አንድ ቀን ሙሉ ከነሱ ጋር ይሁን አይሁን አያውቁም ይላል መጽሐፍ ቅዱስ። እኔ አይደለሁም። የአንድ ቀን ሙሉ ዮሴፍና ማርያም ኢየሱስ አብሯቸው ይኑር አይኑር አያውቁም ነበር። አሜሪካን ውስጥ ያለ መንግስት ቢኖር ይሄ ልጅ ማሳደጋችሁን ብሎ ይነጥቃቸው ነበር። እኔ ይገርመኛል መጽሐፍ ቅዱስ ማንንም አይፈራ። ታላባ ያጨብጭቡለት ለመጽሐፍ ቅዱስ። መጽሐፍ ቅዱስ ጀግና ነው። መጽሐፍ ቅዱስ የገድል መጽሐፍ አይደለም። እኔ ከገድልና ከመጽሐፍ ቅዱስ ሳነጻጽር የገረመኝ መጽሐፍ ቅዱስ ላይ ድካማቸውም ተጽፏል። እንዳንተ ሰዎች እንደሆኑ እንድታስብ ድካማቸውም ስተታቸውም ተጽፎላል። የአንድ ቀን መንገድ ነው። ሲመለሱ ግን የ3 ቀን መንገድ። ከዛን አገኙትና እኔና አባት ስንፈልግ ብላ ማርያም ተቆጣች። ከዛን ኢየሱስ ቆጣ አለና እንዴ አባቴ ቤት መሆን እንደሚገባኝ አታውቁም እንዴ? ሌላ መንፈሳዊ አባት እንዳለው እያስታወሳቸው
አሜን በል። እነሱ ሲረሱት የሚያስታውሰው ጥለው ሲሄዱ የሚጠብቀው አለው። አሜን። ታዲያ በቤተ መቅደስ ተቀምጦ ምን ያደርግ ነበር? ይጠይቃቸው ነበር፣ ይመልስ ነበር። በመልሱና በማስተዋሉ ተገረሙ ይላል። ኢየሱስ ጠያቂ ነበር። ዛሬም መንፈሳዊ ነገር እንዲገባችሁ ከፈለጋችሁ መጠየቅ አለባችሁ። አሜን በላ። ጠያቂ ማትሆን ከሆነ ሳታድግ ታረጃለህ። ዛሬ ሳታድጉ ከማርጀት ይጠብቃችሁ። ሳታድጉ ከማርጀት እግዚአብሔር ይጠብቃችሁ ነው። ብዙ ሰው ሳያድግ አርጅቷል። ገብቷል? ምን የማይጠይቅ አውቃለሁ ብሎ የሚያስብ ከሰው መስማት የማይፈልግ ማንም እንዲያሳየው እንዲያስተምረው የማይፈልግ ሰው ምን ሆኗል ካልከኝ ሳያድግ አርጅቷል። ይሄ ኢትዮጵያዊ ጃንደረባ ግን ጠይቀ። ታዲያ ወደ መንፈሳዊ ዓለም የመግቢያ በር ነው ብያለሁ። ጥምቀት እየሄደ ያለ ስለ ኢየሱስ መሆኑን አስረዳው። ከዛ ውሃ ጋር ሲደርሱ እንደዚህ አይነት ውሃ ያየና በዚህ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ብታምን ተፈቅዷል አለ። ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ እንደሆነ አምናለሁ ነው ያለው። ለምን አሜን አትልም? የከሌ ልጅ እንደሆነ አምናለሁ አላለም። ይሄ ኢትዮጵያዊ መሆኑ ራሱ ያጠራጠረ። ይሄ ኢትዮጵያዊ ያለው ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ እንደሆነ ምን እላለሁ? አምናለሁ። ጩና አምናለሁ በላ። ከዛን አጠመቀውና ይላል ከሱ ተለየ። ከዛም እንደሚል ታውቃለህ? ፊልጶስን ትዝ አላለውም በቃና ከዛ ያ ኢትዮጵያዊ ከተጠመቀ በኋላ ደስ እያለው ሄደ ይላል። ከዚህ ቀን ጀምሮ እናንተ ተጠማቂዎች ደስ እያላችሁ መኖር ትጀምራላችሁ። አንዳንዶችም ያልተጠመቃችሁ ሳላችሁ ከዚህ በኋላ ተጠመቁ፣ ደስ እያላችሁ መንገዳችሁን ትቀጥላላችሁ። ስለዚህ ጥምቀት ጌታ ኢየሱስ ያለው የደቀ መዝሙርነትና የመንፈሳዊነት መግቢያ በር ነው። እስቲ በር ነው በለኝ። በር ማለት መተላለፊያ ነው። በር ላይ አትቆምም፣ በር ላይ አትኖርም። ሌላ ዓለም አለ። አረ ለምን አሜን አትልም? በር ላይ ቆም፣ ሌላ ዓለም አለ። ሌላ ደግሞ እኔ በር ነኝ አለና ቀጥሎ መሰማሪያ ነኝ አለ። ሞሮቦሰ ከዚህ ቀን ጀምሮ ወደ መንፈሳዊ ዓለም መጥለቅ ትጀምራላችሁ። ከዚህ ቀን ጀምሮ ወደ መንፈሳዊ ዓለም መጥለቅ ትጀምራል። በር ነኝ፣ በር ነው። ስለዚህ ጥምቀት የክርስትና መጨረሻ አይደለም። ጥምቀት የክርስትናችን መጀመሪያ ነው። አጠገብ ያለውን ሰው ንካውና ጥምቀት የክርስትና መጀመሪያ እንጂ በለው፣ መጨረሻ አይደለም በለው። አሜን አሜን። እንደ ማስተርስ ምናምን የምትመረቁበት አይደለም፣ በር ነው። ንካውና በር ነው በለው። ከዚህ በኋላ መሰማሪያ አግኝተሃል በለው። ስለዚህ ወደዛ ዓለም መግባት ነው። ያዘዝኩትን እንዲጠብቁ እያስተማር ደቀ መዝሙር አድርጓቸው አለና እነሆ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። አሜን በላ። ከጥምቀት ቀን ጀምሮ ቤተ ክርስቲያን ባይዘው ይህን ስርዓት ሁሌ ባረገች ቁጥር መንፈስ ቅዱስ አብሯት ይሆናል። አሜን አሜን። ዛሬ ጌታ በመካከላችን ይመላለሳል። ሰማይ ምድር እንደ ዛሬ ቀን ደስ ብሎት አያውቅም። ደስ ያለው ካለ ያጨበጭባል፣ እልልታ ያሰማል ለጌታ። የመጀመሪያው ጥምቀት ወደ መንፈሳዊ ዓለም የመግቢያ በር ነው፣ የመቀላቀያ በር። ዛሬ በሩን አግኝታችሁታል። አሜን በላ። መንገዱን አግኝታችሁታል። ዋናው የሚያስፈልገው ደግሞ ምንድነው ካልከኝ መንገድ ማግኘት ነው፣ በር ማግኘት። ጌታ ኢየሱስ ካዘዘን ትእዛዝ አንዱ የምንጠመቅበት ስምም ወሳኝ ነው። በአብ በወልድ እና በመንፈስ ቅዱስም። እግዚአብሔር አንድ አምላክ ነው። ነገር ግን ራሱን በሶስት ፍጹማን አካላት ገልጧል። አሜን አሜን። እግዚአብሔር በስም በስልጣን አንድ ነው፣ በአካል ግን ስንት ነው? ሶስት ነው። ስለዚህ ራሱን በእነዚህ አካላት ገልጧል። በእነዚህ ስም ደግሞ እኛ እንጠመቃለን። አሜን በላ። እስቲ እግዚአብሔር አንድ አምላክ ነው በል። ሶስት አምላክ የለም በል። ያለን አንድ አምላክ ነው በል። ይሄ አንድ አምላክ ግን በል በሶስት ፍጹማን አካላት ራሱን ገልጧል በል። እዚህ አሁን በነገርኳችሁ ጥቅስ ላይ
መንፈስ ቅዱስ ኃይል ቢሆን ግዑዝ ነገር ቢሆን ፓወር ቢሆን ኖሮ በአብ በወልድ እና ብሎ ጨምሮ እኮ ነው በመንፈስ ቅዱስ ስም ያለው። ኢየሱስ ጌታ ነው። አሜን። ዛሬ ከስላሴ ጋር በሩን ስላገኛችሁ ከዚህ ቀን ጀምሮ ከስላሴ ጋር ህብረታችሁ ይጨምራል። ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው እንደሚል ህብረታችሁ ከዚህ ቀን ጀምሮ ይጨምራል። ሁለተኛው ሚስጥር ሮሜ ምዕራፍ 6 ላይ የእግዚአብሔር ቃል ሲናገር ከቁጥር 3 ጀምሮ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ከተቀበርን ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባብራለን። ከእንግዲህ ወዲያ ለኃጢአት እንዳይገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል። ነገር ግን ከክርስቶስ ጋር ከሞትን ከክርስቶስ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል፣ በሕይወት መኖር ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። አሜን። ሁለተኛው የጥምቀት ሚስጥር ከክርስቶስ ጋር እንደምንተባበር ክርስቶስ የሆነውን ሁሉ እናንተ እንደሆናችሁ አድርጋችሁ እንድትቆጥሩ ነው። ክርስቶስ እንደተሰቀለ አብራችሁ እንደተሰቀላችሁ፣ ክርስቶስ እንደሞተ አብራችሁ እንደሞታችሁ፣ ክርስቶስ እንደተቀበረ እንደተቀበራችሁ፣ ክርስቶስ ደግሞ ከሙታን መካከል ተነስቶ ወደፊት ለኃጢአት እንደማይኖር እናንተ ለኃጢአት እንደማትኖሩ በአዲስ ሕይወት እንደተነሳችሁ የምትቆጥሩበት ደግሞም የምትተባበሩበት ነው። አሜን። ልክ ይሄንን ስታደርጉ መንፈሳዊ ዓለም ስለናንተ የሚዘግበው ስለናንተ የሚመዘግበው ነገር አለ። ዛሬ አንድ ሰው በኢየሱስ ክርስቶስም ከዚህ ምስጢር ጋር መገናኘት ይሆንለታል። ከክርስቶስ የተጠመቅነው ለዚህ ነው ይላል። አሜን አሜን። ብዙ ሰው በጌታ ሆኖ ብዙ ዓመት በእግዚአብሔር ቤት ኖሮ ምን ሲል ሰማዋለሁ? አልሞትንም እኮ አልሞትንም። ብንሞት ኖሮ ይሄ ሁሉ ለምና በቃ እንድንሞት እንጸልይ፣ እንድንሞት አንጸልይም። መጽሐፍ ቅዱስ ሞታችኋል ነው የሚለው። መጽሐፍ ቅዱስ ሞታል እያለ አረ ጌታ ወይ ግደለን ስላልሞትን ነው እንዲህ ኃጢአት የበዛ። ሞታል። አጠገብ ያለው ሰው ሞታል በለው። ማመን ያለብህ አሜን በላ። ይሄም የሆነው በእምነት ብቻ ነው። በእግዚአብሔር ቤት ብዙ ዓመት ኖረናል የምትሉ ሰዎች ዛሬም አዳዲሶች ማወቅ ያለባችሁ ጥምቀት ያንን ነው ያደረጋችሁ። ማክሩቫሳ ክላቫያ አሜን አሜን። ትንቢታዊ አክሽን ማለት ነው ጥምቀት ራሱ ትንቢታዊ አክሽን ማለት ነው። ብዙ ጊዜ የምናገረው ጥቅስ አለ፣ አባባል አለ። ለምሳሌ በኢትዮጵያ ሕግ የሞተን ሰው ቤት ማስቀመጥ ወንጀል ነው? ወንጀል አይደለም፣ ወንጀል ነው። የሞተን ሰው አለመቅበር ወንጀል ነው። መንፈሳዊ ዓለም ላይ አሁን እነዚህ ሰዎች ሞተናል ብለውናል። ስለዚህ ባንቀብራቸው ወንጀል ነው። የሞተው አላ ልክ ነኝ። ይሄው ዛሬ የቀብር ስነ ስርዓት ነው የሚደረገው። ባይዘው ጥምቀት ማለት የቀብር ስነ ስርዓት በጣም ምድር ላይ አስገራሚና አስደናቂ ደንቅ ቀብር ቢኖር ጥምቀት ነው። እስቲ አጨብጭቡ። እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን በጌታ ሆንኩኝ፣ እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን በጌታ ሆንኩኝ እልል እልል። ሰላሙን ሰጠኝ አማኑኤል፣ በልቤ ገብቶ ሰላሙን ሰጠኝ አማኑኤል። ኢየሱስ ማን ነው? ስለዚህ ይሄ የመቀበሪያ ስፍራቸው ነው፣ የቀብር መቀበሪያ ነው።
እና ይሄ መንፈሳዊ ዓለም ላይ ይሄን ስታደርጉ ስለናንተ አክሴፕት የሚያደርገው ነገር ባይ ዘ ዌይ መንፈሳዊ ዓለም በአብዛኛው የሚግባባው በንግግር አይደለም። መንፈሳዊ ዓለም የሚግባባው በኮድ ነው። በኮድ ነው። የሆነ ነገር ስታረግ መንፈሳዊ ዓለም ስላንተ የሚወስደው ነገር አለ። ስላንተ የሚረዳው ነገር አለ። በኮድ እንኳን መንፈሳዊ ዓለም ያንተ ማይንድ እንኳን ብዙ ነገር ነግረው አይደለም በኮድ ነው የሚገባው። ለምሳሌ ማታ እንቅልፍ አልጋ ውስጥ ገብተህ ልክ አንተ ከመተኛት በፊት እኮ ነው አይንን የምትጨፍነው አይደል? አይኑን ገልጦ የሚተኛ ሰው አለ እንደ አሳ አይደል? ለምንድን ነው አይናችሁን የምትጨፍኑት? አስባችሁ ታውቃላችሁ? አይናችሁን የምትጨፍኑት እኮ ለአይምሮአችሁ መልእክት እያሰረ አይምሮ ምን እንደምን አሃ ልተኛ ፈልጋ ነው ብሎ ይረዳል። ከዛን የእንቅልፍን የሆነ የሚያመነጨው እንትን አለ። የእንቅልፍ እንትን ሲል ያኔ እንቅልፋችሁ ይመጣና ወደ ትተኛላችሁ። ከዛ በፊት ግን አሃ እያለ ነው። የሆነ ኮድ ስታሳዩት የሆነ ነገር ስታ አሃ ደግሟታል ማለት ነው። ዛሬም ጥምቀት ስትጠመቅ መንፈሳዊ ዓለም ውሃው ስትገባ ሞቷል ብሎ ይቅና ይሰጣል። ከውሃው ስትወጣ ደግሞ ልክ ክርስቶስ በትንሣኤ እንደተነሳ አብራችሁ እንደተነሳችሁ አድርጎ መንፈሳዊ ዓለም ይቆጥረዋል። እሱ ብቻ አይደለም በአብ ቀኝ እንደተቀመጣችሁ አድርጎ ይቆጥረዋል። አሜን በላ። ዛሬ አንድ ሰው ወደ መንፈሳዊ ዓለም ገባ። እስቲ ገባ በለኛ። ይሄ ነው ሚስጥሩ። ስለዚህ ያልሞተን ሰው መቅበር ወንጀል ነው። በሌላ አማርኛ ደግሞ ማለት የሞተን ሰው አለመቅበር ወንጀል ነው። በሌላ አማርኛ ደግሞ ያልሞተን ሰው በቁሙ መቅበርም ወንጀል ነው። ልክ ነኝ አይደል? ያልሞተን ሰውን አፈር ውስጥ ብንከተው ወንጀል አይደለም? ወንጀል ነው አይደለም? ከዶክተር ትበልጣለህ ካላላችሁ በስተቀር ወንጀል ነው። ነግሬያቸዋለሁ። ወታደር ቤት ነው እንዲህ አድርገው ገደል ውስጥ ሊከቱት ሲሉ ዶክተር ፈርሞ ሲፈርም ነው አሉ የሚቀበረውና ይሄ ሞቷል ብሎ ዶክተሩ እንትን ይዘውት እንዲህ ሊከቱት ሲል አልሞትኩም አለ። ነቃና ማለት ነው። ከዛ ምን ቢሉ ጥሩ ነው ሂድ አንተ ከዶክተር ትበልጣለህ ዶክተር ሞቷል ብለዋል። ይቅርታ ዶክተርዬ፣ አንዳንዴ ዶክተር ይሞታል የዛሬ 3 ወር ብሎ አትሞትም። አንተ ግን ጩና አሜን በለኝ። ጩና አሜን በላ። ጩና አሜን በል። ትላንት አንድ ሰውዬ ነገር ዶክተር ከ3 ወር በኋላ ትሞታለህ ብሎኝ ነበር በኩላሊት ምክንያት። እኔ አንድ 20 ዓመት ያው እዛውን አለው አለ። አጨብጨብ እስቲ አሜን በላ። ዶክተር የደረሰበትን የተማረውን ያነበበውን ነው የሚነግር። ከዛም በላይ ግን አለ። ለምን አሜን አትልም? አሜን በላ። ስለዚህ ያልሞተን ሰው ጤነኛን ሰው መቅበር ወንጀል። ስለዚህ መሞት አለባችሁ እያልኳችሁ እንደ ሞታችሁ ማመን አለባችሁ። ለመሞት ምንም ጥረት እንዲህ አንገትን ማነቅ አይጠበቅብህም። መታነቅም ማላታይንም መጠጣት አይጠበቅብህም። ማረግ ያለብህ ማመን ብቻ። ዛሬ ከኢየሱስ ጋር ስትተባበሩ አብራችሁ ትቀበራላችሁ። እልልታ ይገባዋል ለኢየሱስ። የመጨረሻው ሶስተኛ አንደኛ ቆሮንቶስ ምዕራፍ 10 ላይ ያለው ቃል ነው። ሶስተኛ የመጨረሻ የምናገረው ስለ ጥምቀት ሚስጥር። ስለዚህ የትም ስፍራ ላይ ያላችሁ ሰዎች መጠመቅ አለባችሁ። ቤተክርስቲያን ማጥመቅ አለባት። ጌታ ኢየሱስ ከሰጠው ትልልቅ ስርዓቶች፣ ቅዱስ ስርዓቶች። ስለዚህ እንደዚህ ይላል፣ ወንድሞች ሆይ ይህንን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ስንቱ? ሁሉ በባህር መካከል ተሻገሩና ሁሉም ሙሴን ይተባበሩ ዘንድ በደመና ባህር ተጠመቁ። ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ ዓለት ጠጥተዋልና ያም ማለት ክርስቶስ ነበረ። ዋው ዋው! እግዚአብሔር ግን ከእርሱ በሚበዙት ደስ አላለውም፣ ከእነርሱ ደስ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና ይላል። እና ወንድሞች ሆይ ልና ይህን የሚያወራው ስለ ጥምቀት የሚያወራው ለማያምኑት አይደለም። አንዳንድ ሰው ይህን ማውራት ለአዳዲስ ሰዎች ትምህርት ይመስላል። እኛ ምን ይሰራ? አንተን ነው ምነግርህ። አምኛለሁ የምትለኝ ሰውዬ ወንድሜ ሆይ
አጠገብ ያለውን ሰው ወንድም ከሆነ ወንድሜ ወይ በለው፣ እህት ከሆነች እህቴ ወይ እንዳታቀያየር በለው። እንዳታቀያየር። ወንድም ከሆነ ወንድም፣ እዚህ ቤት ወይ ወንድም ነህ ወይ እህት ነህ። ሁለት መሆን አይቻልም፣ መቀያየርም አይቻልም። ከገባ አሜን በል እስቲ አጨብጭብ። አይቻልም። ሃሌሉያ። ኢየሱስ ማን ነው? ማቫርዶ ፕራዲያናማስ። ስለዚህ ወንድሞች ሆይ ብሎ ይሄንን ታውቁ ዘንድ ወዳለሁ። አረ ጳውሎስ ብዙ የሚወደው ነገር አለ። አባቶቻችን ከደመና በታች ተጠምቀዋል። ጥምቀት ዛሬ አይደለም የጀመረው፣ ጥንት ራሱ ጥምቀት ነበረ። ከደመና በታች ምን አሉ? ተጠምቀዋል። በኤርትራ ባህር ለካ ሲሻገሩ ባህሩ ሲከፈል ለካ ጥላው ምንድነው ካልከኝ የጥምቀት ጥላ ነው። ዛሬ ማለት ነው የገባው ሰው ካለ አንድ ሰው ጮህ አሜን ይላል። ከባድ ሚስጥር ነው የምገልጠው። ዛሬ በዚህ ውሃ ውስጥ ስታልፉ፣ በዚህ ውሃ ውስጥ ገብታችሁ ስትወጡ የሚሆነው ልክ እስራኤላውያን ቀይ ባህርን ከፍሎ እግዚአብሔር በተአምራት እንዳሻገራቸው እናንተ በውሃ ስትጠመቁ ከሆነ ዓለም ወደ እግዚአብሔር ዓለም ሰንጥቃችሁ ትያልፋላችሁ። አጨብጭብ እባክህ። የገባው ካለ አሜን ይለኛል። አባቶቻችን ባይዘዌ ውሃ ጥምቀት ስትወስድ ደመና ሁሉ ነው የሚከብህ። ከደመና በታች ነው የሚለው ስንጠመቅ። ኢየሱስ ለዚህ ነው በዮርዳኖስ ሲጠመቅ ሰማይ ተከፈተ ይላል። ከጥምቀት በኋላ ሰማይ ይከፈትላችኋል። ዛሬ ጥምቀት ስናካሄድ ሰማይ በእኛ ላይ ይከፈታል። ጥምቀት ስናካሄድ ዛሬ ሰማይ በእኛ ላይ ይከፈታል። ኢየሱስ በዮርዳኖስ በተጠመቀ ጊዜ ሰማይ ተከፈተ ነው የሚለው። ዛሬ ከዚህ ቀን ጀምሮ ሰማይ ተከፈተላችሁ። ያመነኝ የለም። ሰማይ ተከፈተ እኮ እያልኩሽ ነው። ከዛስ ድምፅ መጣ ይላል። ሰማይ ከተከፈተ ድምፅ አለው። እግዚአብሔር ዝም ብሎ አይከፍትም። ሰማይ ከከፈተ ይናገር። ለአንድ ሰው ሰማይ ሲከፈትለት እያየው ከአንድ ሰው ዛሬ ድምፅ ሲሰማ ያለው እናንተ ቅዱሳን ከዚህ ቀን ጀምሮ የሰማይን ድምፅ መስማት ትጀምራል። መጽሐፍ ሲናገር እኔ የበጎች በር ነኝ አለ። እኔ የበጎች በር ነኝ ብቻ ሳይሆን የበጎች እረኛ ነኝ አለ። በጎቼ ደግሞ አለ ድምፄን ይሰማሉ፣ የሌላውን ግን አይሰሙም ይላል። አሜን በላ። ከዚህ ቀን በኋላ ሰይጣን እንዲህ አለኝ ብትል አልሰማም። ሰይጣንን አሰማም። ሰይጣን ትሞታለህ አለኝ፣ አስፈራረ። በምን አወቅ? መጽሐፍ ቅዱስ የሚለው የሌላው ምን አይሉም። በቃ አሁን ለሰይጣን ዱዳ ልትሆኑ ነው። ከዚህ በኋላ ለሰይጣን ዱዳ ልትሆኑ ነው። ለሰይጣን መስማት የተሳነው ልትሆኑ ነው። ከዚህ በኋላ የዓለም ነገር አይገባችሁም። ከዚህ በኋላ የኤልዛቤል ምን እንዲህ ብትል አይገባችሁም። ምን እያረገች ነው የምትሉ? አረ ለምን አሜን አትልም? ከዚህ በኋላ የሰይጣን ዛቻ አይገባችሁም። ከዚህ በኋላ የሰይጣን ማስፈራራት አይገባችሁም። አይሰሙም ነው የሚለው። የሌላውን ምን አይለው። አሁን እኮ እኔ ጴንጤዎች በዓለም ሁሉ ያላችሁ ክርስቲያንን የምትሉ ሰዎች እባካችሁ እኔ አሁን እግዚአብሔር ተናገረኝ ስትሉ ሰው አንተ ማን ስለሆንክ እግዚአብሔር ተናገረኝ ስትለው እንዴት ይናገራል? መጽሐፍ ቅዱስ እኔ እንደውም ሰይጣን እንዲህ አለኝ ስትል እንዴት እንዲህ ያለ ነው የምልህ እኔ ራሱ። መጽሐፍ ቅዱስ የሌላው ምን አይሉ። አሁን እኔ ውስጥ ያለው ይሄ የጆሮዬ ላይ ያለው ሲስተም አለ አይደለ? እግዚአብሔር የገጠመልኝ የሰይጣንን ድምፅ አያነበውም። ሰላም ቢልላሱ አይሰማኝም። አይሰም ምን እያልክ ነው? እውነትም አይሰማም ብለዋል አባ። አባና ዳቆኑ ይነቋቆራሉ አሉ እና አባ መባ ምናምን አስራት ምሰርቆ የላችሁ ብለው ባሽሙር ወጋ ያረጉታል ዳቆኑን እና ዝም
ከኋላ ነው ቁጭ ያለው። አይሰማም ሲል ዝም አንተ እዛኛው አሉና ጠቅሱ አይሰማም ሲሉት አይሰማም አለ። እንዴት አይሰማም? ና እስቲ ና ማይኩን ያዘው እኔ እዛ ልቀመጥ እስቲ ተናገር እንደማይሰማ አሉና እሱ ቦታ ቁጭ አለ። እስቲ አሁን ተናገር። በጸሎት ሰበብ የሰው ቤት እየገባችሁ መበለትም ዘርፎ የላችሁም ሲል እውነትም አይሰማም። ሰው እንኳን ሳይፈልግ የማይሰማው ብዙ ነገር። ዛሬ ግን ከዚህ በኋላ የሰይጣን ድምፅ አልሰማም። እስቲ የሰይጣንን ድምፅ አልሰማም በል። የሰይጣንን ድምፅ አልሰማም በል። ከዚህ በኋላ አረ የእግዚአብሔር ሰው ጸልይልኝ ሰይጣን አልሰማም። አንተ እንዴት በግ ከሆንክ አትሰማም? እንዴት ሰማ ራሱ ትፈተን። ከዚህ በኋላ ይኸውልህ ትጠየቃለህ፣ ትመረመራለህ። እንዴት ልሰማ ቻልክ ተብለህ እነግራቸዋለሁ። ለደህንነት አስተማሪዎችም ለአገልጋዮች ተኩላን በተከታታይ ትምህርት በግ ማድረግ አይቻልም። አንዳንድ ሰዎች ከድሮ ጀምሮ እንደ ወንድም ሰለሞን እንደው ይሄ ልጅ አንተ ብታስተምረው ይለወጣል፣ እንደው እስቲ ያስተምረው ይሉኛል። እኔ ደግሞ በግ ከሆነ ይለወጣል፣ ተኩላ ከሆነ ግን በተከታታይ ትምህርት በግ አይሆንም። ተኩላ ላይ እጅን ጭነ ማለት ነው። በጉን እጅን አይደለም ይሄን ፑልፒት ብጭንበት በግ አይሆንም። በግ የሚኮነው በተፈጥሮ ዳግም ስትወለድ ነው። አየህ መወለድ አለበት። አጠገብ ያለውን ሰው መወለድ አለ በለው። የትኛውም የሃይማኖት መሪ ልትሆን ትችላለህ። ትልቅ ሰው ልትሆን ትችላለህ። ማስተርስ ሊኖር ይችላል። ቴዎሎጂ ተምረ ሊሆን ይችላል። ፓስተርም ልትሆን ትችላለህ። የትኛውንም የእግዚአብሔር መንግስት ለመውረስ በግ ለመሆን ቀላልና ቀላሉ ብቸኛው መንገድ ዳግም መወለድ ብቻ ነው። አሜን ይላል አንድ ሰው። ዳግም መወለድ አለ። ዳግም ስትወለድ በግ ስትሆን ከእግዚአብሔር ድምፅ ከአንተ ድምፅ ውጪ አልሰማ አለ። ኢየሱስን ይዞ ቃሉን ተመልክቶ ከትከሻው መሃል ተንተርሶ ከዚህ ድምፅ ውጪ አልሰማም በል። ስለዚህ ለምን ሌላ ድምፅ ትሰማለህ? ሌላ ነገር ለምን ያጓጓል? መጽሐፍ ቅዱስ ጌታ እንዲህ አለ፣ በጎቼ ድምፄን ይሰማሉ አለ፣ ከሌላው ግን ምን ይላሉ? ይሸሻሉ። የሌላውንም ድምፅ ምን አይሉም። ምክንያቱም እኛ ሌላ ድምፅ ከሰማን እንደናበራለን። እንደውም ግራ የሚገባን ሌላ ድምፅ ነው። እግዚአብሔር ሲናገር እግዚአብሔር ይናገራል በልሲ። ስለዚህ ሌላኛው የጥምቀት ሚስጥር በደመና ተከበ ሰማይ የሚከፈትበት ከዛን ቀን ጀምሮ ድምፅ የምሰማበት ከሰማይ ድምፅ መጣ። ምን የሚል የምወደውና የምወልደው ልጄ ይህ ነው አለ። አባቱ አልካደም። አሜን በል። እና እግዚአብሔር አብ ግን የምወደውና የምወልደው ልጄ እርሱ ነው፣ እሱን ደግሞ ስሙት አለ። አሜን በል። እኛ ከሱ ውጪ ሌላ ድምፅ አንሰማም። ከኢየሱስ ውጪ አንሰማም። እስቲ ከኢየሱስ ውጪ አልሰማም በል። ከኢየሱስ ውጪ አልሰማም በላ። አባቱም የመሰከረለት እሱን ስሙት ነው ያለው። እናቱም መታ ማርያምም ያለችው እሱ ነው። ማርያም ያለችው ማርያም ስለሚላት ነው መጽሐፍ ቅዱስ ያለችው ቃና ዘገሊላ ላይ ውሃው ወደ ወይን ጠጅ በለወጠበት ተአምራት ላይ ውሃው ወይን አለቀባቸው አለችው። ከዛ በኋላ እርግጠኛ ናት ተአምራት እንደሚያደርግና ምን እንዳለቻቸው ታውቃላችሁ? እሱን ስሙት። አሜን። የሚላችሁን ደግሞ ሁሉ ምን በሏል አድርጉ። እኛ ለዚህ ነው ውሃ የምናጠምቀው፣ ያመኑትን የምናጠምቀው። ጌታ ኢየሱስ ያዘዘን ሕፃናትን አጥምቁ አላለንም። ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኑ አላለንም። ማርቆስ ወንጌል ምዕራፍ 16 ላይ ከቁጥር 15 ጀምሮ ያለን ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። እነዚህ የምታዩቸው ሰዎች ሁሉ በኢየሱስ ሞትና ትንሣኤ ስላመኑ ነው ዛሬ የምናጠምቃቸው። ያመነ ብፁዕ ነው። አሜን።
አሜን። ስለዚህ ጌታ ኢየሱስ ያለን አብም ያለ ነው። ስለዚህ ስትጠመቁ ሰማይ ይከፈታል። ሌላኛው ከእግዚአብሔር ከልጁ ከኢየሱስ ጋር አብራችሁ ትተባበራላችሁ። እስራኤላውያን የተጠመቁት ከሙሴ ጋር ለመተባበር ነው። ዛሬኛ ደግሞ የምንጠመቀው ከኢየሱስ ጋር ለመተባበር ነው። ከኢየሱስ ጋር ኑሮ ይሻለኛል፣ ከኢየሱስ ጋር ኑሮ ይሻለኛል፣ ከኢየሱስ ጋር ኑሮ ይሻለኛል፣ ይሻለኛል፣ ከኢየሱስ ጋር ኑሮ ይሻለኛል። አክሊል ከምደፋ ባለም የኢየሱስ መስቀል ልሸከም፣ ሰይጣን ከሚያቆላምጠኝ ኢየሱሴ በእግሩ ይርገጠኝ። ከኢየሱስ ጋር ኑሮ ይሻለኛል፣ ይሻለኛል፣ ከኢየሱስ ጋር ኑሮ ይሻለኛል። አጅቦኝ ሁሌ ወታደር በቄሳር ሰገነት ከማደር ደምን ባያፈሰስኩ ለጌታ ይሻለኛል እኔስ ጎልጎታ። ከኢየሱስ ጋር ኑሮ ይሻለኛል፣ ይሻለኛል፣ ከኢየሱስ ጋር ኑሮ ይሻለኛል። እስቲ ተጠማቂዎች ከኔ ጋር አብራችሁ እንዲበሉ ከኢየሱስ ጋር ኑሮ ይሻለኛል፣ ይሻለኛል፣ ከኢየሱስ ጋር ኑሮ። ዓለምን ቻው በሏት። ዛሬ በቃ የመጨረሻ ቀን ነው። በቃ ተሰናበቷት። ከኢየሱስ ጋር ኑሮ ይሻለኛል፣ ይሻለኛል፣ ከኢየሱስ ጋር ኑሮ ይሻለኛል። መስቀል ከፊቴ ዓለም ከኋላ፣ መስቀል ከፊቴ ዓለም ከኋላ፣ ወደ ኋላ አልመለስም፣ ወደ ኋላ አልመለስም። ይገባል፣ 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 ይገባል። እያጨበጨብን ይገባል፣ 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 ይገባል። ክብር እንደ ደመና ሰማያትን ሸፍኗል፣ ሰማያትም ሸፍኗል። ምስጋና ለዘላለም ይገባል። ጉባኤው ከኔ ጋር አብሮ ይገባል፣ 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 ይገባል። አለ ድል፣ 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 አለ ድል ከጌታ ጋር ሆኖ ለሚያመልኩት አምላክ ተማምኖ አለ ድል ከጌታ ጋር ሆኖ በሚያመልኩት አምላክ ተማምኖ አለ ድል በሉ እስኪ አለ ድል፣ አለ ድል። እልልታ ያለው ጭብጨባ ያለው ጉባኤው በእልልታ አለ ድል እያሸበሸባችሁ አለ ድል፣ አለ ድል፣ አለ ድል ከጌታ ጋር ሆኖ በሚያመልኩት አምላክ ድል ከጌታ ጋር ሆኖ በሚያመልኩት አምላክ ተማምነው ዮናስን ሲጠይቁት ወደ ተርሴስ እየሄደ ስራ ምንድን ነው ሲሉት ነጋዴ ነኝ አላለም፣ ግንበኛም ነኝ አላለም።
ስራህ ምንድነው ሲሉት የሰማይና የምድርን ፈጣሪ ማምለክ ነው አለ። ስለዚህ እኛና እነሱ ዛሬ ስራችንን የሰራ ነው። ቋሚ ስራ ያው ዛሬ ቋሚ ስራ ተገኝቶላቸዋል። ስራቸው ማምለክ። እስቲ አምላኪ ነኝ በል። አምላኪ ነኝ በል። ኢየሱስ ጌታ ነው። በምንም ሁኔታ ውስጥ ብንሆን እናመልካለን። አምልኮ አይቋረጥም። እግዚአብሔር ሆይ ስለ እነዚህ ሴቶችና ወንዶች ልጆች አመሰግናለሁ። ስለ ሁሉ እናከብረሃለን። በብዙ እነሱ እዚህ ለመድረሳቸው አስተዋጽኦ ስላደረጉ፣ ስላጠጡ፣ ስለተከሉ፣ ስላስተማሩ፣ ወንጌል ስለመሰከሩ እግዚአብሔር ሆይ ደግሞ በዚች ቤተክርስቲያን ስላገለገሉ ሁሉ እናመሰግናለን። እግዚአብሔር ሆይ እነዚህ አክሊሎቻችን ሽልማቶቻችን ስለሆኑ እናመሰግናለን። በእጅ ያልሆነ ደብዳቤዎች ስለሆኑ እናመሰግናለን። በቀለም ያልተጻፉ ነገር ግን ፊደሎች ደብዳቤዎች ስለሆኑ እናመሰግናለን። እስከ ሰማይ ስለሚደርሱ ከሚወርሱት ስለሆኑ መንፈሳዊ መብል በልተው ጠጥተው ከሚበረቱት ስለሆኑ አመሰግናለሁ። ሁሉ ክብር ላንተ ይሆን። ሁሉ ክብር ላንተ ይሆን። ሁሉ ክብር ላንተ ይሆን። ስለነሱ እስቲ ቅዱሳን አመስግኑ። ሃሌሉያ አሜን። ራቫሳ ፕራኪ ላቫሱ ፕራቲያናማ የእግዚአብሔር መንፈስ ቃልህ እንደሚናገር ቬላ አዳ ብሮዳባስ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ምድርም ቅርጽ የለሽና ባዶ ነበረች፣ የእግዚአብሔር መንፈስም በውሃ ላይ ሰፎ ነበር እንደሚል ቅርጽ የሌለውን ባዶ የሆነውን ጨለማ የሆነውን እንደሞላ ቅርጽ እንዳስያዘ በብርሃን እንደሆነ በዚህ ውሃ ላይ መንፈስ ቅዱስ እንድታርፍ ጸልያለሁ። በተጠመቁ ጊዜ መንፈስ ቅዱስ በላያቸው ላይ እንድትወርድ በመንፈስ ቅዱስ እንዲጠመቁ ጸልያለሁ። በኢየሱስ ስም ወደ መንፈሳዊ ዓለም የሚገቡበት በር እንዲሆንላቸው ጸልያለሁ። ቀይ ባህርን ከፍለ እንዳሻገርካቸው በጥምቀት ውስጥ እንዲያልፉ ጸለይኩኝ። ከልጅ ከኢየሱስ ጋር ለመተባበር ዛሬ ወስነዋልና ከነሱ ጋር ከኛ ጋር እንድትሆን ጸለይኩ። በዚህ ውሃ ላይ እረብብ፣ በዚህ ውሃ ላይ እረፍ። ይሄ ውሃ ፈውስ ይሁናቸው። እግዚአብሔር ሆይ በኢየሱስ ስም ከክርስቶስ ኢየሱስ ጋር መሞታቸውን፣ መቀበራቸውን፣ ከሞት መነሳታቸውን፣ ማረጋቸውን እንዲያምኑ በዚህ ውሃ ላይ ክብር እንዲያልፍ እንጸልያለን። ሁሉ ላንተ ክብር ይሁን። አሜን። በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም አጠምቀዋል። ዓለምን ቻው በሏት። ዛሬ በቃ የመጨረሻ ቀን ነው። በቃ ተሰናበቷት። ከኢየሱስ ጋር ኑሮ ይሻለኛል፣ ይሻለኛል። ከኢየሱስ ጋር ኑሮ ይሻለኛል። መስቀል ከፊቴ ዓለም ከኋላ፣ መስቀል ከፊቴ ዓለም ከኋላ፣ ወደ ኋላ አልመለስም፣ ወደ ኋላ አልመለስም። መስቀል ከፊቴ ዓለም ከኋላ፣ መስቀል ከፊቴ ዓለም ከኋላ፣ ወደ ኋላ አልመለስም፣ ወደ ኋላ አልመለስም። እናንተ ወደ እዚህ ጋር አይመለከቱ አልመለስም። እንደዚህ በሉ ወደ ኋላ አለ። ሁላችሁም እጃችሁን ቀኝ እጃችሁን አንሱና ዓለምን ቻው ያለ እግዚአብሔር ሆይ እናመሰግናለን። እንዲህ ያለ ደስ የሚል ክቡር የሆነ ቅዱስ የሆነ ስርዓት ስለሰጠን እናመሰግናለን። ዛሬ ደግሞ በእኛ ላይ ስለተጨመሩ ሴቶችና ወንዶች ልጆች ካንተ ስለተቀበልናቸው እናመሰግናለን። በአንድ ሰው መዳን በሰማይ ታላቅ ደስታ ነው እንደሚል ታላቅ ደስታ ስለሆነ እናመሰግናለን። እስከ መጨረሻው በቤት እንዲጸኑ ደቀ መዝሙር አገልጋዮች እንዲሆኑ ጸለይን። አሜን። አጨብጭቡ። በመጨረሻውም ቀን ጌታ ኢየሱስ ክርስቶስ ህብስቱን አንስቶ ይህ ስለ እናንተ የሚቆረሰው ስጋዬ ነው፣ ወይኑንም ደግሞ አንስቶ ይህ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው፣ ይህንንም በተሰበሰባችሁ ጊዜ ለመታሰቢያ ያድርጉት እንዳለ
ጳውሎስ ደግሞ እንደተናገረው ያንን መንፈሳዊ መብል በልተዋል፣ ያንን መንፈሳዊ መጠጥ ጠጡ እንደሚል ዛሬ ደግሞ ይህንን መንፈሳዊ መብል ልንበላ መንፈሳዊ መጠጥ ልንጠጣ በዚህ ያለን እግዚአብሔር ሆይ እናመሰግናለን። ክብር ለጌታ ይሁን። ጳውሎስ እንደተናገረ በበላችሁና በጠጣችሁ ጊዜ ሞቱንና ትንሣኤውን ትናገራላችሁ እንዳለ ከዚህ ቀን ጀምሮ ደግሞ ጌታችን ኢየሱስ ስለኛ ኃጢአት እንደሞተ ከሞት ደግሞ እንደተነሳ ይሄንን ትንሣኤ ለሰዎች ሁሉ እንናገራለን። ሃሌሉያ። እግዚአብሔር ሆይ ህብስትህ ወይኑ የተባረከ እንዲሆን እንጸልያለን። ሁሉ ደግሞ ላንተ ክብር ይሁን። አሜን። ናኝ እግዚአብሔር እኔ አለው እያለ ሳይለየኝ ከኔ ጋር ዋለ።